እነዚህ ሳማ ባጃው የተባሉ ሰዎች ባህርን እንደ ሀገር ጀልባን ደግሞ እንደ ቤት አድርገው የሚኖሩ ናቸው። አንዳንዶች የባህር ውስጥ ዘላኖች ሲሉ ይጠሯቸዋል። በደቡብ ምስራቅ እስያ የባህር ክልሎች ውስጥ የሚኖሩት የሳማ ባጃው ማህበረሰቦች ይህንን እውነታ ለዘመናት ኖረውታል። ራሳቸውን ሳማ ወይም የሳማ ህዝቦች ብለው የሚጠሩ ሲሆን በዓለም ዙሪያ ባጃው በሚለው መጠሪያቸው በስፋት ይታወቃሉ። ላለፉት 600 ዓመታት ባህሩን ከህልውናቸው ጋር አስተሳስረው ለሚኖሩት የሳማ ባጃው ማህበረሰብ አባላት አኗኗርና አስገራሚ የባህር ውስጥ ህይወታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። ስለ ሳማ ባጃውያን የሚነገረው ትልቁና አስገራሚ እውነታ ሳይንሳዊ የዘረመል ስሪታቸው ነው። እነዚህ ህዝቦች ያለምንም ኦክሲጅን በባህር ውስጥ እስከ 13 ደቂቃ መቆየት ይችላሉ። እንዲሁም ከ60 ሜትር በላይ ጥልቀት ውስጥ ዘልቀው መግባት የሚችሉ አስደናቂና ነፃ ዋናተኞች ናቸው። ይህ በተግባር የመጣ ልምድ ሳይሆን በሳይንስ የተረጋገጠ የሰው ልጅ የዘረመል ዝግመተ ለውጥ ውጤት ነው። ሳይንቲስቶች እንዳረጋገጡት ባጃውያን የሰውነት ክፍል ውስጥ ያለው ጣፊያ ከማንኛውም ተራ ሰው በበለጠ እጅግ ግዙፍ ነው። ይህ ግዙፍ ጣፊያ በሰውነታቸው ውስጥ ከፍተኛ መጠን ያለው ኦክሲጅን የበለጸገበት ደም እንዲከማች ያደርጋል። ይህም ከሌላው ሰው በተለየ ለረጅም ደቂቃዎች በባህር ውስጥ ሳይተነፍሱ እንዲቆዩ አድርጓቸዋል። ሳማ ባጃውያን በተለያዩ ጸሐፊዎች ዘንድ የባህር ዘላኖች እየተባሉ ይጠራሉ። ይህ መጠሪያ ከነሱ ጋር የዘር ግንኙነት ከሌላቸው ነገር ግን ተመሳሳይ ባህር ተኮር ሕይወት ከሚኖሩት የፓሲፊክ ማህበረሰቦች ጋር ያመሳስላቸዋል። በሌላው ዓለም ነዋሪ አብዛኛው ሰው ባህር ላይ ሲሆን ማቅለሽለሽና ማዞር ሊያጋጥመው ይችላል። ባጃውያን ግን በተቃራኒው ሙሉ ሕይወታቸውን ጀልባ ላይ ስለሚያሳልፉ የብስ ላይ ወይም ደረቅ መሬት ላይ ሲሆኑ የየብስ በሽታ ይፈታተናቸዋል። መሬት ላይ ሲራመዱ ማዞርና ሚዛን የመጠበቅ ችግር ስለሚሰማቸው ፈጥነው ወደ ጀልባዎቻቸው መመለስን ይመርጣሉ። በጥልቅ ባህር ውስጥ በሚጠልቁበት ጊዜ የውሃው ግፊት ጆሮን እንዳያደማና ህመም እንዳይፈጥርባቸው አብዛኞቹ ወጣት የባጃው ዋናተኞች ገና በልጅነታቸው የጆሮ ታምቡራቸውን ሆን ብለው ይበሱታል። ይህ በመሆኑ ምክንያት በእድሜ መግፋት ላይ ሲደርሱ የመስማት ችሎታቸው በእጅጉ ቢቀንስም ያለ ህመምና ያለ ግፊት በባህር ጥልቀት ውስጥ በነጻነት ለመጥለቅ ይረዳቸዋል። የሳማ ባጃውያን ህልውና ሙሉ በሙሉ ከባህር ጋር የተሳሰረ ነው። ለአብዛኛው የታሪክ ዘመናቸው የመረጡት ህይወት የባህር ላይ ዘላንነትን ነው። ፔራሁ፣ ሌፓና ቬንታ በመባል በሚታወቁት ትናንሽ በእጅ በተሰሩ የእንጨት ጀልባዎች ላይ እየኖሩ በንግድና በአሳ ማጥመድ ህይወታቸውን ይመራሉ። የባጃው መርከበኞች የዘመናዊ የአየር ሁኔታ ትንበያ ሳይንሳዊ መሳሪያዎች ሳይኖሯቸው ማዕበልና ከባድ ንፋስ መቼ እንደሚመጣ አስቀድመው ያውቃሉ። ይህንን የሚያደርጉት የባህሩን ውሃ በእጃቸው አንስተው በመቅመስና የሙቀት መጠኑን በመለየት ነው። የውሃው ጨዋማነትና የሞገድ እንቅስቃሴው ሲለወጥ አውሎ ነፋስ መቃረቡን አውቀው ጀልባዎቻቸውን ደህንነቱ ወደ ተጠበቀ ስፍራ ይቀይራሉ። የሳማ ባጃውያን ህይወት ሙሉ በሙሉ የተገነባው የአሳን ወቅታዊ ስደት ተከትሎ በሚደረግ ጉዞ ላይ ነው። ከ10 እስከ 20 የሚሆኑ የቤተሰብ ጀልባዎች በአንድ ላይ ተያይዘው ከ50 እስከ 150 የሚጠጉ ሰዎችን አሳፍረው የባህር ላይ ቅኝት ያደርጋሉ። ምንም አይነት ካርታ ሳይጠቀሙ በነፋስ በባህር ሞገድና በከዋክብት አቅጣጫ ብቻ ይጓዛሉ። የሳማ ባጃው ማህበረሰብ ዋነኛው የመተዳደሪያ ሥራ እስካሁን ድረስ የባህር ላይ አደንና አሳ ነው። ወንዶች ከ3 እስከ 25 ሜትር ጥልቀት ባለው የባህር ክፍል ውስጥ በእጅ በተሰራ የላስቲክ ጦርና የእንጨት መነጽር ብቻ በመጠቀም በቀን ከ2 እስከ 9 ሰዓታትን በመጥለቅ አሳዎችን፣ የባህር እባቦችንና ኦክቶፐሶችን ያድናሉ። ሴቶችና ሕፃናት ደግሞ ጥልቀት በሌላቸው ዳርቻዎች ከ2 እስከ 10 ሜትር ላይ በመሰብሰብ የባህር አረሞችንና የባህር አትክልቶችን ለዕለት ምግብ ወይም ለንግድ ያዘጋጃሉ። የሳማ ባጃው 92% የሚሆኑት ቤተሰቦች ሕይወታቸው ሙሉ በሙሉ ከዚህ የባህር አደን ጋር የተሳሰረ ነው። ሕፃናት ገና ከጨቅላነታቸው ጀምሮ መዋኘትና መጥለቅን ይማራሉ። በባጃውያን መንደሮች ውስጥ ሕፃናት ገና በ8ና በ9 ወራቸው መሬት ላይ መቆም ከመጀመራቸው በፊት በውሃ ላይ እንዲንሳፈፉና እንዲዋኙ ይደረጋል። ጨቅላ ሕፃናቱ መናገር ሳይጀምሩ በውሃ ውስጥ ለረጅም ሰከንዶች ትንፋሽን የመያዝን ጥበብ በተፈጥሮ ይለማመዱታል። ሳይንሳዊ ጥናቶች እንደሚያሳዩት የሳማ ባጃው ሕፃናት
በውሃ ውስጥ የማየት ብቃታቸው ከሌሎች ሕፃናት በበለጠ በሁለት እጥፍ የላቀ ነው። አይናቸው በውሃ ውስጥ ያለውን የብርሃን ነጸብራቅ ለመቆጣጠር እንዲችል የአይናቸውን ብሌን የማጥበብና የአይን ሌንሳቸውን ቅርጽ የመለወጥ አስገራሚ የተፈጥሮ ችሎታ አዳብረዋል። በባህላዊው የባጃው ማህበረሰብ ዘንድ ሰዓት፣ ቀን ወይም የቀን መቁጠሪያ ትርጉም የለውም። አብዛኞቹ ባጃውያን ትክክለኛ ዕድሜያቸው ስንት እንደሆነ አያውቁም። ለአብዛኛው ሰው ምቾት የማይሰጥ ጥያቄ ቢኖር ዕድሜ ስንት ነው? ዕድሜ ስንት ነው የሚለው ነው። በዚህ በኩል ባጃውያን ጋር ግልግል ነው። አብዛኞቹ ባጃውያን ትክክለኛ ዕድሜያቸው ስንት እንደሆነ አያውቁም። ምክንያቱም ዕድሜን መቁጠር በባህላቸው አስፈላጊ ነገር አይደለም። ጊዜን የሚረዱት በዕለታዊ የባህር ሞገድ መምጣትና መሄድ፣ በንፋስ አቅጣጫና በጨረቃ ዑደት ብቻ ነው። የባጃው ሴቶች ፊታቸውን ከባህሩ ብርቱ ፀሐይና ከጨዋማው የባህር ውሃ ለመጠበቅ ቦራክ የተሰኘ ልዩ ቢጫ ወይም ነጭ የፊት ጭቃ ይቀባሉ። ይህ መዋቢያ ከውሃ ውስጥ ከሚገኙ የባህር እጽዋት፣ ከሩዝ ዱቄትና ከተለያዩ ቅመማ ቅመሞች በእጅ የሚዘጋጅ ሲሆን ፊታቸው እንዳይበላሽ ከማድረጉም በላይ በባህላቸው እንደ ትልቅ ውበት ይቆጠራል። የዚህ ሕይወት ዋና ሚስጥር ሌፖ የምትባለው ድንቅ የቤት ጀልባ ናት። ይቺ ጀልባ ከ7 እስከ 12 ሜትር የምትረዝም ሲሆን ያለ አንድ ሚስማር ከአገር በቀል ጠንካራ እንጨቶችና ማንግሮቭ በተሰሩ ካስሞች ብቻ በጥንቃቄ ተገጣጥማ ትሰራለች። ጀልባዋን ሰርቶ ለመጨረስም ከ3 እስከ 4 ወራት ይፈጃል። ጀልባዋ በ3 ዋና ዋና ክፍሎች ትከፈላለች። የፊት ለፊቱ ክፍል የባህር ላይ ማጥመጃ ዕቃዎች የሚቀመጡበትና ወንዶች የአምልኮ ሥርዓት የሚያከናውኑበት የወንዶች ክልል ነው። የመካከለኛው ክፍል ከ2 እስከ 3 የሚሆኑ ቤተሰቦች የሚተኙበት የሚኖሩበትና ንብረት የሚያስቀምጡበት ዋናው ቤት ነው። ከበስተጀርባ ያለው ክፍል ደግሞ ምግብ የሚበስልበት የሴቶች ክልል ሲሆን የቀኝ ጎን ቦታው ቅዱስ ስፍራ ተደርጎ ይወሰዳል። ጀልባዋ በጋብቻ ወቅት እንደ ትልቅ የሰርግ ስጦታ ለባልና ሚስቱ የምትሰጥ ሲሆን የቤተሰቡን ነፃነትና ራስን መቻል የምታሳይ ተምሳሌት ናት። ባጃውያን አስደናቂ የዕደ ጥበብ ባለቤቶች ናቸው። በሙዚቃ ረገድ ኩሊንታንካን የተባለ የሙዚቃ መሳሪያ፣ ከቀርከሃ የሚሰራው ጋባንግና ጥልቅ ድምፅ ያለው ኡጉንግ የተባሉ የሙዚቃ መሳሪያዎቻቸውን በሰርግና በሃይማኖታዊ ስነ ስርዓቶች ላይ በድምቀት ይጫወታሉ። ዕደ ጥበባቸውን ስንመለከት ደግሞ ከፓንዳስ ቅጠል የሚሰሩትና የባህር ውስጥ ሕይወትን በሚያንጸባርቁ ሰማያዊና አረንጓዴ ቀለማት የሚቀቡት ባኒግ የተባሉ ምንጣፎች እንዲሁም ከእንጨት የሚቀረጹት ኦኪል የተባሉ የጀልባና የመቃብር ላይ የተዋቡ ቅርጻ ቅርጾች ጥበባቸውን ያሳያሉ። የሳማ ባጃው ህዝቦችን ታሪክ ይበልጥ ሚስጥራዊ የሚያደርገው ከአያት ቅድመ አያቶቻቸው በቃል ሲወርድ ሲዋረድ የመጣው ያመጣጣቸው ታሪክ ነው። በአብዛኞቹ ባጃውያን የሚነገረው ዋነኛው ያፈ ታሪክ ጭብጥ ባጃውያን በጥንቱ ዘመን በየብስ ላይ የሚኖሩ የአንድ ንጉሥ ታማኝ ተገዢዎች ነበሩ ይላል። ይሁን እንጂ የንጉሡ ውድ ሴት ልጅ በብርቱ ማዕበል ተጠልፋ ባህር ውስጥ ትጠፋለች። ንጉሡም ቁጭትና ሐዘን አንገብግቦት ወታደሮቹንና ሕዝቡን ልዕልቷን ፈልገው እንዲያመጡ ያዛቸዋል። ወታደሮቹ ግን ባህርና ውቅያኖሱን ቢያስሱም ልዕልቷን ማግኘት ሳይችሉ ይቀራሉ። ከዚያም ወደ ንጉሡ ተመልሰው እንዴት አጣችኋት በሚል የሞት ቅጣታቸውን ከመቀበል ይልቅ እዚያው ባህር ላይ ቀርተው በጀልባ መኖርን መረጡ በሚል ያመጣጣቸውን ሂደት በቃል በተወረሱ ታሪኮች ነዋሪዎች ይገልጻሉ። ሳማ የሚለው ስያሜ የመጣው አንድ ላይ፣ እኩል፣ ወገን አሊያም ዘመድ ከሚለው የጥንት ስርወ ቃል እንደሆነ ይታመናል። በታሪክ ማህደሮች ውስጥ ሳማ የሚለው ስም በየብስ ላይ ተረጋግተው የሚኖሩትን ወገኖች ለመግለጽ የሚያገለግል ሲሆን፣ ባጃ የሚለው ደግሞ በጀልባ ላይ የሚኖሩትን ዘላኖች ብቻ የሚያመለክት ነበር። ነገር ግን ዛሬ ላይ ይሄ ልዩነት እየጠፋ መጥቷል። አብዛኞቹ የባህር ላይ ባጃውያን የጀልባ ሕይወትን እየተዉ በባህር ጥልቀት በሌላቸው ዳርቻዎች ላይ በምሰሶች የተደገፉ ቤቶችን ሰርተው መኖር ጀምረዋል። ምንም እንኳን ከ1950ዎቹ ጀምሮ በባህር ዳርቻዎች ላይ በምሰሶ የተደገፉ ቤቶችን ሰርተው መኖር ቢጀምሩም አሁንም በማሌዥያ ሰምፖርና አካባቢ ከ100 በላይ ሙሉ የቤት ጀልባዎች የዘላንነት ሕይወትን ጠብቀው ይገኛሉ። በአሁኑ ወቅት ሳማ ባጃውያን በአየር ንብረት ለውጥና በአካባቢው በሚካሄዱ የኒኬል ማዕድን ቁፋሮች ምክንያት የባህር ውስጥ መሰረታዊ ነገሮቻቸው እጅግ እየተመናመኑ መጥተዋል። በፊሊፒንስ ውስጥ ከ70 በመቶ በላይ የሚሆኑት ባጃውያን ከሀገሪቱ የድህነት ወለል በታች ይኖራሉ።
ከሁሉም በላይ ደግሞ የሀገራቱ መንግስታት ከባህሩ ወጥተው ምድር ላይ እንዲኖሩ የሚያደርጉት ጫና ህልውናቸውን አደጋ ላይ ጥሎታል። ለዚህ ማሳያ የሚሆነው በቅርቡ በሰኔ 24 የማሌዥያ ባለስልጣናት በሳባ ሰምፖርና ወረዳ የሚኖሩ በመቶዎች የሚቆጠሩ የሳማ ባጃ ህዝቦችን በደህንነት ሰበብ ከባህር ላይ ቤቶቻቸው ማፈናቀላቸው፣ ቤቶቻቸውን ማፍረሳቸውና ንብረቶቻቸውን ማቃጠላቸው ነው። ይህ እርምጃ ማህበረሰቡን ከባህር ማጥመጃ ቀጠናው ያራቀው ሲሆን በአካባቢው ሊገነባ የታሰበው የ478 ሚሊዮን የማሌዥያ ሪንጊት የቱሪስት ከተማ ልማት የነባር ህዝቦችን መብት በመንጠቅ የንግድ ጥቅሙን አስቀድሟል። የሳማ ባጃው ማህበረሰብ በአሁኑ ወቅት በአጠቃላይ 1.1 ሚሊዮን ህዝብ እንዳለው ይገመታል። ይሁን እንጂ ትክክለኛውን ቁጥር ማወቅ እጅግ አስቸጋሪ ነው። ለዚህም ዋነኛው ምክንያት የባህር ላይ የዘላንነት ህይወታቸው ያለ ከልካይ በየቀኑ የሚያደርጉት የድንበር ተሻጋሪ ጉዞና በሀገራቱ የህዝብ ቆጠራ ውስጥ ሙሉ በሙሉ አለመካተታቸው ነው። በተለይ እንደ ሳማ ዲላውት ያሉ በጀልባ ላይ ብቻ የሚኖሩ የሳማ ባጃው የማህበረሰብ ክፍሎች ህጋዊ ሰነድ ስለሌላቸው ከቆጠራ ውጭ ናቸው። በጥንት በ17ኛው ክፍለ ዘመን የነበሩ ስፓኒሻውያን ካህናት እነዚህን ህዝቦች ሉታኦ ወይም በውሃ ላይ የሚንሳፈፉ ህዝቦች ብለው ይጠሯቸው ነበር። በወቅቱ የነበሩ የታሪክ ጸሐፊያን እንደገለጹት እነዚህ ህዝቦች የየብስ ሕይወትን ስለሚጠሉ ቤቶቻቸውን በባህር ላይ ይገነቡ ነበር። ከምዕተ ዓመታት በፊት አውሮፓውያን የቀኝ ገዢዎች ወደ አካባቢው ሲመጡ ግጭቶች ተቀሰቀሱ። የስፔን ኃይሎች ባጃውያንን እንደ ባህር ላይ ወንበዴዎች በመቁጠር በተደጋጋሚ ጥቃቶችን ይሰነዝሩባቸው ነበር። በአብዛኛው ታሪካቸው በትላልቅ ጦርነቶች ከመሳተፍ ይልቅ በሽንፈት ጊዜ ፈጣን ተንቀሳቃሽነታቸውን በመጠቀም ራሳቸውን ወደ ሌላ የባህር ክልል ማሸሽን ይመርጣሉ። ባጃውያን ባህርን ህልውና ነፍስ እንዳለው አካል አድርገው ያዩታል። በባህላቸው መሰረት ባህር ውስጥ ያሉትን መናፍስት ወይም አማልክት በጸሎት ሳያስፈቅዱ አሳ ማጥመድ ወይም መጥለቅ አይቻልም። በባህር ላይ አደጋ እንዳያጋጥማቸው አዲስ ጀልባ ሲሰሩ ወይም አዲስ የአሳ ማጥመጃ ቦታ ሲቀይሩ በጀልባዋ ፊት ለፊት ላይ ሆነው ለፈጣሪ የሩዝና የዕጣን መስዋዕት ያቀርባሉ። የሳማ ባጃው ማህበረሰብ በአንድ ስም ቢጠራም በውስጡ ከ40 በላይ የቋንቋ ዘይቤዎችን የያዘ ሰፊ ስብስብ ነው። እነዚህም በሶስት ዋና ዋና ክፍሎች ማለትም ሰሜን ሳማ፣ መካከለኛው ሳማና ደቡብ ሳማ ናቸው። የማህበረሰቡ ዋና ዋና የነዋሪነት ስርጭት በሚከተሉት ሀገራት የተከፋፈለ ነው። የሳማ ባጃውያን ትልቁ ስብስብ የሚገኘው በማሌዥያ ሳባህ ግዛት ሲሆን ቁጥራቸው ወደ 437,000 ይጠጋል። በግዛቱ ውስጥ ካሉ የባህር ዳርቻ አገር በቀል ማህበረሰቦች መካከል ግንባር ቀደሞቹ ናቸው። ሌላዋ የእነዚህ አገር ሰዎች መገኛ ፊሊፒንስ ነች። በፊሊፒንስ ሱሉ ደሴቶች በታዊታዊ ባሲላንና ዛምቦአንጋ አካባቢዎች በስፋት የሚገኙ ሲሆን አጠቃላይ ቁጥራቸው ከ400,000 በላይ እንደሚሻገር ይገመታል። ወደ 345,000 የሚጠጉ የሳማ ባጃው ማህበረሰቦች በሱላዌሲ፣ ማሉኪና ምስራቅ ኑሳ ቴንግራ የባህር ዳርቻዎች ተበታትነው ይኖራሉ። እንደ ቦኮሪ መንደር ያሉ አካባቢዎች ማህበረሰቡ ከዘላንነት ወጥቶ በከፊል ቋሚ ወደሆነ የባህር ዳርቻ ህይወት መላመዱን የሚያመላክቱ ማሳያዎች ናቸው። በብሩናይ አነስተኛ ቁጥር ያላቸው ሲሆን ወደ 12,000 የሚጠጉ ባጃውያን ከማሌዥያ ድንበር አቅራቢያ ባሉ የባህር ዳርቻዎች ይኖራሉ። አብዛኞቹ ሳማ ባጃውያን የሱኒ እስልምና ተከታዮች ናቸው። በሃይማኖቱ ጠንካራ መሆን በማህበረሰቡ ዘንድ ትልቅ ክብርና ዝና ያስገኛል። ይሁን እንጂ የእስልምና እምነታቸውን ከጥንታዊ አገር በቀል የአሚኒዝም ባህል ጋር የተዋሃደ ነው። በሶስቱም ሀገራት የሚገኙ ሳማ ባጃውያን ዜግነት ማጣት፣ ማህበራዊ መገለል፣ የትምህርትና የጤና አገልግሎት እጥረት ቢገጥማቸውም እነዚህ ሰዎች ዛሬም ድረስ ተፈጥሮንና ባህርን የህይወታቸው መሰረት አድርገው የሚኖሩ የዓለማችን ድንቅ የባህር ላይ ዘላኖች በመሆን ታሪካቸውን ቀጥሏል። በማሌዥያ ግዛት የሚኖሩት የተወሰኑት የባጃው ማህበረሰብ ክፍሎች በባህላዊ የፈረስ ግልቢያ ጥበባቸው እጅግ የታወቁ በመሆናቸው የምስራቁ ካውቦዮች የሚል ዝናን አትርፈዋል። እነዚህ ህዝቦች በአሁኑ ወቅት በፊሊፒንስ በተለይ በታዊታዊ ደሴቶች ላይ ዋነኛ ነዋሪ ናቸው። በማሌዥያ፣ በኢንዶኔዥያና በቦርኒዮ የባህር ዳርቻዎች ላይ ይገኛሉ። ባለፉት 50 ዓመታት በፊሊፒንስ ሚንዳኦ አካባቢ በነበረው የውስጥ ግጭት ምክንያት በርካታ ቁጥር ያላቸው የፊሊፒንስ ባጃውያን ወደ ጎረቤት ማሌዥያ ለመሰደድ ተገደዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ
እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም